ሰላም ሰላም እንዴት ናችሁ? አሁን ያለሁበት ቦታ ወሊሶ ነጋሽ ሎጂ ወይንም ደግሞ ነጋሽ ሪዞርት ይባላል። እንግዲህ በባለፈው ክፍል የአዲስ አበባ የቤት አሰራር እና የአኝዋክ የላሊበላ የትግራይ የቤት አሰራር የቤት ዲዛይን ይዤላችሁ መጥቼ ነበር። ዛሬ ደግሞ የቀሩትን ይዤላችሁ መጥቻለሁ። እንግዲህ አሁን የምናየው የኮንሶ የቤት አሰራር ነው። የኮንሶ የቤት ዲዛይን ነው። እንግዲህ ውጪ በር ላይ በጣም ነው የሚያምረው። እንግዲህ የውጭው በር ላይ እንግዲህ ይህንን ይመስላል። የኮንሶ የቤት አሰራር ነው ይሄኛው። በጣም ነው የሚያምረው። ውስጡ ደግሞ በጣም ነው የሚያምረው። ከዚህ የበለጠ ነው የሚያምረው። ከውጪ እንደምናየው አይደለም። በጣም ያምራል። እንግዲህ ይሄን ይመስላል። ይሄኛው ደግሞ የትኛው ክልል ቤት እንደሆነ አብረን የምናየው ይሆናል። ይሄኛው በሳር ነው የተሰራው። ሙሉ በሳር ነው የተሰራው። በጣም ነው የሚያምረው። እንግዲህ እስቲ ይሄኛው የወላይታ የቤት አሰራር ነው። የወላይታ የቤት አሰራር ነው። እንግዲህ ይሄን ይመስላል። የወላይታ የቤት አሰራር ይሄን ይመስላል። እና በጣም ነው የሚያምረው። እና ግቢው በጣም ነው የሚያምረው። ሰላም አለው። እንግዲህ እዚህ ውስጥ ዋና ገንዳ አለ። የሌለ ነገር የለም። ዝንጀሮ አለ፣ ጦጣ። በቀጣይ ደግሞ እስቲ በቀጣይ ደግሞ ይሄኛውን ነው የምናየው። ይሄኛው ደግሞ የትኛው ክልል ቤት እንደሆነ እስቲ አብረን የምናየው ይሆናል። እንግዲህ ግቢው በጣም ነው የሚያምረው። ዛፉ፣ ሳሩ ምናምን እና በጣም ሰላም ያለው ቦታ ነው። እና ይሄኛው ደግሞ እስቲ የትኛው ክልል ቤት እንደሆነ አብረን ነው የምናየው። እስቲ ታፔላው ተደብቆ ነው ያለው። እስቲ አብረን የምናየው ይሆናል። ይሄኛው ይመስለኛል የጉራጌ ባህላዊ ቤት ነው ይሄኛው። እንግዲህ ታፔላው እዚህ ጋር ነው ያለው። ታፔላው እዚህ ጋር ነው ያለው። እና ይሄ የጉራጌ የቤት አሰራር ነው። እና በቀጣይ ደግሞ እስቲ ይሄኛውን ቤት ነው የምናየው። የትኛው ክልል ቤት እንደሆነ እስቲ አብረን ነው የምናየው። እና ይሄን ይመስላል። ይሄኛው ደግሞ በረንዳው በጣም ነው የሚያምረው። እና በጣም የሚያምር ዲዛይን ነው። እና የትኛው ክልል ቤት እንደሆነ እስቲ ታፔላውን እናያለን። አማራ ቤት ይላል ይሄኛው። አማራ ቤት። የአማራ ቤት እንዲህ ነው እንዴ? እኔ እንጃ ግን። እና ግቢው ደግሞ በጣም ነው የሚያምረው። ሰላም አለው። በጣም ነው ደስ የሚለው ውስጡ። እና በቀጣይ ደግሞ ይሄኛውን ነው የምናየው። እቺን ቤት ነው የምናየው ደግሞ። እና ይሄን ይመስላል። ይሄኛውን በጣም ነው የሚያምረው። ዲዛይኑ፣ በረንዳው፣ ደረጃው ምናምን ያምራል። እና ይሄኛው የትኛው ክልል ቤት እንደሆነ የለውም ይሄኛው ታፔላው። ይሄኛው ደግሞ የአባ ገዳ ቤት ነው። እንግዲህ እኔ እዚህ ውስጥ አድሬያለሁ። እዚህ ውስጥ አድሬ አውቃለሁ። በጣም ነው የሚያምረው ውስጡ። የሆነ በቃ ባህሉን የጠበቀ አሰራር ነው ያለው ውስጡ ላይ ማለት ነው። ይሄ የኦሮሞ ቤት ይላል። እንግዲህ ታፔላው አልተቀየረም። እንግዲህ ታፔላው የድሮ ነው። ያው ኦሮምኛ መሆን ነበረበት ታፔላው ከላይ መነ ኦሮሞ ማለት ነበረበት። መነ አባ ገዳ እና የድሮ ታፔላ ነው። በቀጣይ ደግሞ ይሄኛውን ነው የምናየው። ይሄ ዶርዜ ቤት ይላል።
እንግዲህ ይሄን ይመስላል የዶርዜ ቤት እና በቀጣይ ደግሞ ይሄኛ ነው። ስልክ ገብቶብኝ ሙሉ አልቀረጽኩትም። ይሄኛውን እዚህ ውስጥ ነው ያደርኩት እኔ እዚህና የሮሞ ቤት ውስጥ ነው ያደርኩት። እንግዲህ ተቋረጠብኝ። ይህን ይመስላል በከፊሉ ነጋሽ ሎጂ ነጋሽ ሪዞርት የተለያየ ነገር አለ። ውሃ መዋኛ ገንዳ ያለበት